ሰላም ሰላም፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። በኢትዮጵያ፣ በአፍሪካ፣ በመላው ዓለም፣ በአረቡ ዓለም ሁሉ ያላችሁ ወንዶችና ሴቶች የእግዚአብሔር ቤተሰቦች ቅዱሳን እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። ለአማኞች ብቻ ሳይሆን እውነትን፣ ጽድቅን፣ ፍትህን የእግዚአብሔር መንግሥት መውረስ ለምትፈልጉ ለማንኛውም ቤተ እምነት ተከታዮች ሁሉ የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ኅብረት ለእናንተ ይሁን። እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። መጋቢ ያለልኝ አሰፋ ነኝ ከባህር ዳር። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል ከሁለት ክፍሎች ላይ ትንሽ ቃል እንማር፣ ትንሽ ጊዜ እንማር ማለት ነው። ይቅርታ። ሚክያስ ምዕራፍ 3 ከ13 እስከ 18 እና ትንቢተ ሚክያስ የብሉይ ኪዳን መጨረሻው መጽሐፍ፣ እንደገና ምዕራፍ 4 ሚክያስ አሁንም ከ1 እስከ 3፣ እንዲሁም የአዲስ ኪዳን ደግሞ የመጨረሻው መጽሐፍ ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 22 ከ10 እስከ 13 ያሉትን በአጭር ደቂቃዎች ለማሳየት ልሞክር። እግዚአብሔር ዋጋ አለው፣ ክፍያ አለው። የኔ ወገኖች የደሞዝ ቀን አለ። እስራኤላውያን ከምርኮ የተረፉት ከምርኮም ደግሞ የተመለሱት አብዛኞቹ በእግዚአብሔር ላይ አመፁ። ሚልኪያስ ትንቢት የመጨረሻው ብሉይ ኪዳን ስታነቡ እግዚአብሔር ማምለክ ለምንድን ነው? ምን ጠቀመን? እግዚአብሔር ማገልገላችን ትእዛዙን በመጠበቃችን ሐዘንተኛ መስለን እስከ መቼ እንሄዳለን አሉ። እግዚአብሔር በእኔ ላይ ክፉ ነገር ተናግራችኋል፣ የድፍረት ቃል ተናግራችኋል አለ እግዚአብሔር። በምንድን ነው የተናገርነው? ምንድን ነው ድፍረት ቃላችን አሉ። እግዚአብሔር ምን አለ? እግዚአብሔርን ማገልገል ከንቱ ነው ለምን አላችሁ? ትእዛዙን በመጠበቅም ሐዘንተኛ ሆነን እስከ መቼ እንኖራለን? ከእኛ ይልቅ ትዕቢተኞች ብፁዓን ናቸው፣ የሚታበዩ ክፉን የሚሰሩ እነሱ ጸንተዋል ብላችኋል። እግዚአብሔር ማምለክ፣ እግዚአብሔር ማገልገል እንደ ከንቱ፣ ሌሎች ደግሞ በአቋራጭ ተሳክቶላቸው እንደ አሳፍ መዝሙር 73 ላይ በቅንፍ ትዝ ይላችኋል። 12 መዝሙር የጻፈ አሳፍ በገና የሚደረድር በከንቱ እጆችን አነጻሁ የኃጥን ሰላም አይቼ ቀናሁ እንዳለው ማለት ነው። እና እግዚአብሔር ግን ኃጢአተኞችን አይታችሁን የቀናችሁ አለ። ብፁዓን ናቸው አላችሁ ክፉ የሚሰሩትን እነዚህን ሰዎች ግን መጽሐፍ ቅዱስ ምን ይላል? እንደ ምድጃ እሳት የሚበላ ቀን እንደሚመጣባቸው የሚነድድ ቀን ይመጣል። ትዕቢተኞችና ኃጢአትን የሚሰሩትን ሁሉ ገለባ ይሆናሉ ይላል። እግዚአብሔርን የማይፈራ ሰው፣ አመፅ የሚሰራ ሰው፣ እነዚህ አሁን የቀኑባቸው እነዚህ ከምርኮ የተመለሱ ገለባ ይሆናሉ፣ ቅሬታ እንኳን አይኖራቸውም ይላል ወገኖች። ነገር ግን ስሜን ለምትፈሩ ለእናንተ ቁጥር 16 ላይ ምዕራፍ 3 ሚልኪያስ ትንቢት ላይ የጽድቅ ፀሐይ ትወጣላችኋለች። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ዋጋ ቢከፍልም አንድ ቀን የጽድቅ ፀሐይ ይወጣል ወገኖች። በምድርም በሰማይም እግዚአብሔር ቀን አለው። ባለፈው ከሳምንት በፊት አንድ ትምህርት አስተምሬያለሁ፣ ተከታታይ ትምህርት በሚዲያም ለቅቄያለሁ። ሁሉን ትተን ተከተልን ዋጋ አለን ወይ ብለው ደቀ መዛሙርት በትልቅ አክብሮት ጠይቀውት ጌታ ኢየሱስ አዎ ስለ እኔ ስትል ብዙ ዋጋ ብትከፍሉ የከፈላችሁ ዋጋ አላችሁ፣ በምድር 100 እጥፍ በሰማይ የዘላለም ሕይወት የማይቀበል ማን ነው ብሎ ጌታችንም አስተምሯል። አሁንም ዋጋ እንዳለው እዚህ ሚልኪያስ ትንቢት ላይ ይናገራል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች። ምዕራፍ 4 ላይ ፈውስም በክንፎቿ ውስጥ ነው። ስሜን ለምታቃልሉ ለምትንቁ ለእናንተ ግን እንደ ምድጃ እሳት ትመጣለች። አያችሁ፣ ለሁለቱም ቀን ክፍያለሁ። ራእይም ላይ ያለው እንደዚያ ነው ወገኖች። ምዕራፍ 22 ላይ ከቁጥር 10 ጀምሮ የእኔ ትንቢት ቃል አትዝጋው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው እከፍል ዘንድ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ፣ በእጄ ነው አለ እግዚአብሔር፣ አለ ኢየሱስ ክርስቶስ። የእኔ ወገኖች እግዚአብሔር ይከፍላል። በእውነት እንኖር፣ እግዚአብሔርን በመፍራት እንኖር፣ በቅንነት እንኖር፣ ሰውን እንውደድ፣ መልካም እናድርግ፣ በቅድስና እንኖር። እግዚአብሔር አይዘበትበትም። እግዚአብሔርን ማምለክ ማገልገል መታደል ነው። ዋቴ ፕሪቪሌጅ፣ እድል ነው። ጊዜያዊ ስኬት ይጠቅም ይሆናል፣ ነገር ግን ይገላል በምድርም በሰማይም። እግዚአብሔርን ማምለክ ማገልገል፣ መፍራት፣ ዋጋ መክፈል፣ ሰውን መርዳት ሽልማት አለው በምድር በሰማይ። ኢየሱስ ክርስቶስ ያድናል። ሻሎም። እግዚአብሔር ይባርካችሁ። አመሰግናለሁ።